አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ልትርየርክ ነው አይደል? እባክህ ወንድሜ በማርያም ስም ልለምን እና ግባና ልሸኝ እባክህ። እባክህ ወንድሜ ይናፈስ ብዬ በቅዱስ ቃሉ የታወደን በዕጣን መዓዛ ጠረን የታወደን ቤተ መቅደስ ውስጥ የሚገባ ማንነት በሲጋራና በመጠጥ የጨቀየን መኪና ውስጥ እንዳይገባ ብዬ ነግባ ና እባክህ ግባ ሽሮ ሜዳ ነው ተወልጄ ያደግኩት። አመረ ነው ኪዳነ ምሕረት ቤተክርስቲያን ማህሌተ ጽጌን በፍቅር ቆሜ ያደግኩት። አክሊለ ጽጌ እያልኩ ክበበ ጌራ ወርቅ እያልኩ ያደግኩት። ዩኒቨርሲቲ ከተመረቁ በኋላ ግን ትልቅ ዓለም አቀፍ ኤንጂኦ ውስጥ ተቀጠርኩ። በብዙ ደግሞ ከቤተ ክርስቲያን ግን ራቅኩኝ። አልጾም፣ አላስቀድስ፣ አላነግስ፣ በቃ ጠፋሁ። ክፍለ ሀገር ለክፍለ ሀገር እየዞርኩኝ ከጓደኞቼ ጋር ማጨስ መጠጣት ሆነ ስራዬ። አሁን እንኳን ያገኘኝ ሚስቴንና ልጆችን ቤት አስቀምጬ ጥያቸው ነው። ከቤተ ክርስቲያን ጓደኞቼ ከሚስቴ ይልቅ የመጠጥ ጓደኞቼ የሱስ ጓደኞቼ የበለጡብኝ። ውስኪ አውርደው ጠጣ ሲሉኝ እምቢ አልላቸውም፣ እሄዳለሁ፣ አላሳፍራቸውም። ምን እንደሆነ ታውቃለህ? ራሴን ማዳመጥ አልፈልግም። ራሴን ማዳመጥ ከጀመርኩኝ ልጅነቴን አስታውሳለሁ። ልጅነቴን ካስታወስኩኝ ቤተክርስቲያኔን አስታውሳለሁ። ቤተክርስቲያንን ካስታወስኩኝ ደጀ ሰላሙን ቤተ መቅደሱን አስታውሳለሁ። ማህሌተ ጽጌውን፣ ንግሱን፣ እሱን አስታውሳለሁ። የዕጣኑ ሽታ ይመጣብኝ። የቤተ ክርስቲያን መንፈስ፣ ደጀ ሰላሙ፣ የጸናጽኑ ድምፅ፣ የከበሮ ድምፅ ይሰማኛል። በቃ ራሴን አፍረዋለሁ። የማደርገው ግራ ይገባኛል። ሰይጣን ይመጣል። ሰይጣንን እኮ የምንጠራው እኛ ነን፣ ወይ ደግሞ እንሄድለታለን። አዎ ልክ ነው። ስጠራው እኮ ነው የሚመጣው። ከዛ በኋላ በቃ ጓደኞች ጋር ደውል ይለኝ።
በመጠጥ ውስጥ ተደበቅ ሚስቴንና ልጆቼን ጥዬ በመጠጥ ውስጥ ደበቃለሁ። እታዘዘዋለሁ። አቆየው፣ ይቅርታ። ለምን ግቢ ውስጥ ገብተህ አረፍ አትልም? ቅድስት ቤተ ክርስቲያን ድሮ የሚወድሽ ልጅ ከደጅሽ ቆሟል በለል። ግድ የለም አልቅሰህ ተመለስ። እኔ አልገባም። ግድ የለም። አይ ብቻ አደራ አንተ ንገርልኝ። አሁንም ይወድሻል በልልኝ። እዚህ ከደጅሽ ቆሟል በልልኝ። እጅሽ ላይ ቆሜ እጠራሻለሁ፣ ሐዘኔ በዝቶ ተጨንቄያለሁ። የውስጤን ብሶት ለማልነገር ደጋፊም የለኝ ካንቺ በቀር። እጅሽ ላይ ቆሜ እጠራሻለሁ፣ ሐዘኔ በዝቶ ተጨንቄያለሁ። የውስጤን ብሶት ለማልነገር ደጋፊም የለኝ ካንቺ በቀር። ዘመኔ ሁሉ ፈተና ናዝሎ ሁሌ አስባለሁ የሞትን ባህር የሚያሻግረኝ በትረሻለሁ። እጅሽ ቆማለች የተጣራች ነፍሴ አንቺን ብላ፣ ጸጋሽ ይችላል የጎደለኝን ሁሉ ሊሞላ። እጅሽ ላይ ቆሜ እጠራሻለሁ፣ ሐዘኔ በዝቶ ተጨንቄያለሁ። የውስጤን ብሶት ለማልነገር ደጋፊም የለኝ ካንቺ በቀር። ሞት የጸነሰ ጠማማ ልቤን ድንግል አቃኜ